ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት መመስረት ይሆናል ማለት ነው። ቀለል ያሉ የአማርኛ ፊደላትን ነው የምናየው ይሆናል ማለት ነው። አማርኛ ለማንበብ ወይም ለመጻፍ እያንዳንዳቸው የማን ቤተሰብ እና የማን ዝርያ እንደሆኑ ማወቅ ያስፈልጋል ማለት ነው። በዛውም ስንተኛ ፊደል እንደሆነ ድምጻቸውን ለይተን ማወቅ ይኖርብናል። ይህንም እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ዕለቱ ወደ ያዝነው ትምህርታችን ስንቀጥል ይቺ ምን ትላለች? ሀብት። ሀብት ብለን ለማንበብ ወይም ለመጻፍ ድምጻቸውን ለይተን ማውጣት ወይም ማወቅ ይኖርብናል ማለት ነው። ሀብት ለማለት የሀ የመጀመሪያ ፊደል ማለት ነው። ሀ የበ ስድስተኛ ፊደል፣ ብ የተ ስድስተኛ ፊደል፣ ት በአንድ ላይ ስናነበው ምን ሆነ ማለት ነው? ሀብት። ኤችስ ኃይል ይላል። ኃይል ብለን ለመጻፍ ወይም ለማንበብ ደግሞ ነጣጥለን ስናያቸው የሀ የመጀመሪያ ፊደል ሀ፣ የየ ስድስተኛ ፊደል ይ፣ የለ ስድስተኛ ፊደል ል አንድ ላይ ኃይል ኃይል ብለን እንጽፋለን ማለት ነው። ይችስ ሀቀኛ። ሀቀኛ ብለን ለመጻፍ ወይም ለማንበብ ድምጻቸውን ነጣጥለን ስናያቸው የሀ የመጀመሪያው ፊደል ሀ፣ የቀ የመጀመሪያ ፊደል ቀ፣ የኘ አራተኛ ፊደል ኛ በአንድ ላይ ስናነባቸው ሀቀኛ ይሆናል ማለት ነው። ሀቀኛ። ከዚህ ስነድ ሁሌ። ሁሌ ብለን ለመጻፍ የሀ ሁለተኛ ፊደል ሁ፣ የላ አምስተኛ ፊደል ሌ አንድ ላይ ሁሌ ሁሌ። ኤችስ ሁለት። ሁለት ብለን ለመጻፍ ደግሞ የሀ ሁለተኛ ፊደል ሁ፣ የለ አንደኛ ፊደል ለ፣ የተ ስድስተኛ ፊደል ት ምን ሆነ ማለት ነው? በአንድ ላይ ሁለት ሁለት። ኤችስ ሁሉ። ሁሉ ብለን ለመጻፍ ደግሞ የሀ ሁለተኛ ፊደል ሁ፣ የለ ሁለተኛ ፊደል ሉ አንድ ላይ ሁሉ። ኤችስ ምን ትላለች? ሂሳብ። ሂሳብ ብለን ለመጻፍ የሀ ሶስተኛ ፊደልን እንጽፋለን። ሂ፣ የሰ አራተኛ ፊደል ሳ፣ የበ ስድስተኛ ፊደል ብ አንድ ላይ ሂሳብ ሂሳብ። ኤችስ ምን ትላለች? ሂደት። ሂደት ብለን ለመጻፍ የሀ ሶስተኛ ፊደል ሂ፣ የደ የመጀመሪያ ፊደል ደ፣ የተ ስድስተኛ ፊደል ት አንድ ላይ ሂደት ሂደት። ኤችስ ምን ይላል? ሂሩት። ሂሩት ብለን ለመጻፍ የሀ ሶስተኛ ፊደል ሂ፣ የረ ሁለተኛ ፊደል ሩ፣ የተ ስድስተኛ ፊደል ት በአንድ ላይ ምን ሆነ ማለት ነው? ሂሩት ሂሩት። ከዚህ ስንመጣ ይች ሀያ። ሀያ ብለን ለመጻፍ ሁለት ፊደሎች ናቸው ማለት ነው። የሀ አራተኛ ፊደል ናት ማለት ነው። ይች ሀ፣ የየ አራተኛ ፊደል ያ አንድ ላይ ሀያ ሀያ። ኤችስ ሀኪም። ሀኪም ስንል ይቺ የሀ አራተኛ ፊደል ናት። ሀ ብለን ነው ማለት ነው የምንጠራት። ሀ፣ የከ ሶስተኛ ፊደል ኪ፣ የመ ስድስተኛ ፊደል ም በአንድ ላይ ሀኪም። ኤችስ ሀቅም። ሀቅም ብለን ለመጻፍ የሀ አራተኛ ፊደል ወይም የመጀመሪያ ፊደል ማድረግ እንችላለን። ሀ፣ የቀ ስድስተኛ ፊደል ቅ፣ የመ ስድስተኛ ፊደል ም በአንድ ላይ ሀቅም ሀቅም። እዚህ ስነድ ይቺ
ሄደ ሄደ ብለን ለመጻፍ የሀ አምስተኛ ፊደል ሄ የደ የመጀመሪያ ፊደል ደ አንድ ላይ ሄደ ሄደ። ኤችስ ሄዋን ሄዋን ብለን ለማንበብ ወይም ለመጻፍ የሀ አምስተኛ ፊደል ሄ የወ አራተኛ ፊደል ዋ የነ ስድስተኛ ፊደል ን አንድ ላይ ሄዋን ሄዋን። እችስ ሄደች ሄደች ብለን ለመጻፍም የሀ አምስተኛ ፊደል ሄ የደ አራተኛ ፊደል ደ የቸስ ስንተኛ ፊደል ናት? እስኪ እናንተ መልሱልኝ። የቸ ስድስተኛ ፊደል ች በአንድ ላይ ሄደች ሄደች። ኤችስ ምን ትላለች? ህግ ህግ ሲል ስንተኛ ፊደል ናቸው? እስኪ ከእናንተ እሺ። እቺ የሀ ስድስተኛ ፊደል ህ ኤችስ የገ ስድስተኛ ፊደል ግ አንድ ላይ ህግ ህግ። ኤስ ምን ይላል? ህልም ህልም ስንል ስንተኛ ፊደሎችን ነው የምንጠቀም ማለት ነው? የማነት ዝርያ ናቸው? እሺ ይቺ ማናት ማለት ነው? የሀ ስድስተኛ ፊደል ህ ይችስ የለ ስድስተኛ ፊደል ል ይችስ የመ ስድስተኛ ፊደል ም አንድ ላይ ህልም ህልም ይሆናል ማለት ነው። ይችስ ምን ትላለች? ህዝብ ህዝብ ብለን ስንጽፍ ደግሞ ስንተኛ ፊደል እና የማን ዝርያ ናቸው? ሀ ህ ስንል የሀ ስድስተኛ ህ ዝ ስንል ደግሞ የዘ ስድስተኛ ፊደል የዘ ቤተሰብ ነው ዝ ብ ስንል የበ ስድስተኛ ፊደል ብ በአንድ ላይ ህዝብ ህዝብ ህዝብ። ከዚህ ስንመጣ ይቺ ለማ ለማ ስንል እስኪ እናንተ መልሱልኝ። ለማ ስንል የለ ስንተኛ ፊደል ናት ማለት ነው? ይቺ የለ የመጀመሪያ ፊደል ለ ይችስ የመ አራተኛ ፊደል ማ በአንድ ላይ ለማ ለማ። ኤችስ ምን ትላለች? ለምን ለምን ብለን ለመጻፍ ደግሞ የለ የመጀመሪያ ፊደል ለ የመ ስድስተኛ ፊደል ም የነ ስድስተኛ ፊደል ን በአንድ ላይ ለምን። ኤችስ ለውጥ ለውጥ ብለን ለመጻፍ ደግሞ የለ የመጀመሪያ ፊደል ለ የወ ስድስተኛ ፊደል ው የጠ ስድስተኛ ፊደል ጥ አንድ ላይ ለውጥ ለውጥ። ኤች ስንመጣ ሉል ሉል ብለን ለመጻፍ ደግሞ የለ ሁለተኛ ፊደል ሉ ይችም የለ ቤተሰብ ናት ማለት ነው። የለ ስንተኛ ናት? የለ ስድስተኛ ፊደል ል አንድ ላይ ሉል። ኤችስ ምን ትላለች? ሉላ ሉላ ብለን ለመጻፍ የለ ቤተሰብ ናቸው ማለት ነው ሁለቱም። የለ ሁለተኛ ፊደል ሉ የለ አራተኛ ፊደል ላ በአንድ ላይ ሉላ። ኤችስ ሉሊት ሉሊት ብለን ለመጻፍ የለ ሁለተኛ ፊደል ሉ የለ ሶስተኛ ፊደል ሊ የተ ስድስተኛ ፊደል ት አንድ ላይ ሉሊት ሉሊት። ኤችስ ሊትር ሊትር ብለን ለመጻፍ የለ ሶስተኛ ፊደል ሊ የተ ስድስተኛ ፊደል ት የረ ስድስተኛ ፊደል ር አንድ ላይ ሊትር ሊትር። ኤሊ ኤሊ ብለን ለመጻፍ ይቺ ማናት? የማን ቤተሰብ ናት? ኤሊ የአ አምስተኛ ፊደል ኤ የለ ሶስተኛ ፊደል ሊ አንድ ላይ ኤሊ። ኤችስ ፖሊስ ፖሊስ ብለን ስንጽፍ ደግሞ የፐ ሰባተኛ ፊደል ፖ የለ ሶስተኛ ፊደል ሊ የሰ ስድስተኛ ፊደል ስ አንድ ላይ ፖሊስ ፖሊስ። ከዚህ ስንመጣ ደግሞ ይቺ ምን ትላለች? ላይ ላይ ሲል ሁለት ፊደል ናቸው ማለት ነው። ይቺ የለ ስንተኛ ናት? እሺ የለ አራተኛ ላ
የየ ስድስተኛ ፊደል ይ በአንድ ላይ ማን ሆነ ማለት ነው? ላይ። ይችስ ላከ። ላከ ስንል የለ አራተኛ ፊደል ላ፣ የከ የመጀመሪያ ፊደል ከ በአንድ ላይ ላከ ላከ። ይችስ ላም። ላም ስንል የለ አራተኛ ፊደል ላ፣ የመ ስድስተኛ ፊደል ም በአንድ ላይ ላም ላም። ኤችስ ሌባ። ሌባ ስንል የለ አምስተኛ ፊደል ሌ፣ የበ አራተኛ ፊደል ባ በአንድ ላይ ሌባ። ሌላ ስንልስ ስንተኛ ፊደል ናቸው? ሁሉም የለ ቤተሰቦች ናቸው ማለት ነው። ሌላ ስንል ይቺ የለ አምስተኛ ፊደል ሌ፣ ይቺ የለ አራተኛ ፊደል ላ በአንድ ላይ ሌላ ሌላ። ይቺ ምን ትላለች? ሌሊት። ሌሊት ስንል ደግሞ የለ የለ አምስተኛ ፊደል ሌ፣ ይችኛዋ የለ ሶስተኛ ፊደል ሊ፣ ይቺ የተ ስድስተኛ ፊደል ት አንድ ላይ ሌሊት ሌሊት። እዚህ ስንመጣ ይቺ ልዩ። ልዩ ስንል የለ ስድስተኛ ፊደል ል፣ የየ ሁለተኛ ፊደል ዩ አጋጥመን ስናነባቸው ልዩ። ይቺ ምን ትላለች? ልጅ። ልጅ ብለን ለመጻፍ የማን ቤተሰብ ናቸው ማለት ነው? የለ ስድስተኛ ፊደል ል፣ የጀ ስንተኛ ፊደል ናት? ስድስተኛ ፊደል ጅ አንድ ላይ ልጅ። ይቺስ ምን ትላለች? ልማት። ልማት ብለን ለመጻፍም የለ ስድስተኛ ፊደል ል፣ የመ አራተኛ ፊደል ማ፣ የተ ስድስተኛ ፊደል ት አንድ ላይ ልማት 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 ይሆናል ማለት ነው። መማር መከታተል ለምትፈልጉ ሁሉ በቅርብ ቀን አቀላጥፈን ማንበብ መጻፍ እንፈልጋለን የምትሉ እንዲሁም መጽሐፍ ቅዱስ ቁርአን የተለያዩ መጽሐፍትን ማንበብ ፍላጎት ኖራችሁ ማንበብ መጻፍ የማትችሉ ሁሉ በቅርብ ቀን ጎበዝ አንባቢና ጻፊ እንድትሆኑ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ስር ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል አናግሩን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀን አንዲት ሰዓት በመመደብ ባላችሁበት ሀገር ሆናችሁ በኦንላይን መማር መከታተል ትችላላችሁ። ደውላችሁ አናግሩን። መልካም ጊዜ ተመኘን። መልካም